ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? እንግዲህ ዛሬ የማነሳው ሀሳብ በኢትዮጵያ ያለውን የመብት ረገጣ በተመለከተ ነው። እንግዲህ የዜጎች መብት ምን ያህል የተጎሳቆለ ደረጃ ላይ እንደደረሰና መንግስት ምን ያህል የዜጎች መብት እየረገጠ እንደሚገኝና በምን አይነት ነባራዊ ሁኔታ ላይ እየተጓዝን እንዳለን ለመግለጽ ሞክራለሁ። እንግዲህ ማሳያዎች አሉ። ይሄንን ስናነሳ ዝም ብለን ሳይሆን የምናነሳው ምን ማሳያዎች አሉ፣ ተግባራዊ ማሳያዎች አሉ። ደረጃ በደረጃ እናያቸዋለን። ከማሳያዎቹም ባለፈ ደግሞ በተለይም ግጭት ባለባቸው አካባቢ እየተፈጸመ ያለው በዜጎች ላይ በህይወት የመኖር መብትን ጨምሮ አጠቃላይ የሚፈጸሙ የመብት ጥሰቶችና ይሄንን ጥሰት በሚያጋልጡ በዋናነት የሚዲያ አካላት ወይም ጋዜጠኞች ላይ እየተፈጸመ ያለውን አጠቃላይ ሁኔታ ምን እንደሚመስል ተንተን አድርገን እናየዋለን ማለት ነው። እንግዲህ በኢትዮጵያ እየባሰ የመጣ የመብት ረገጣን በተመለከተ በጣም በርካታ ነገሮችን ማየት እንችላለን። እንግዲህ እንደ መግቢያ ኢትዮጵያ ረጅም ታሪክ ያላትና በርካታ ብሔረሰቦች መገኛ የሆነች ሀገር መሆኗን መቼም በተደጋጋሚ ሁልጊዜም በየንግግሮቻችንም በየጽሁፎቻችን መግቢያ የምንጠቀመው ነው። እውነት ነው። ኢትዮጵያ ረጅም ታሪክ ያላትና የበርካታ ብሔረሰቦች መገኛ ብትሆንም የሰብአዊ መብት አያያዝ ጉዳይ ግን ለበርካታ አስርተ ዓመታት የሀገሪቱን ትልቅ ፈተና ሆኖ ቆይቷል። እንግዲህ ሰብአዊ መብት አያያዝን በተመለከተ ሰውነት የማይከበርበት ከሆነ ሰነባብቷል። ይህንን ቀደም ሲል በደርግ ዘመን የሚሆን በንጉሱ ዘመን ኢቭን ሰዎች በስቅላት የሚቀጡበት ሁኔታ ነበር። ያ ከሰብአዊ መብት አጣጣስ አንጻር ካየነው ትልቅ ጉዳይ መሆኑ ጥርጥር የለውም። እሺ ንጉሱን እንለፍና በደርግ ዘመን ይፈጸም የነበረውን የሰብአዊ ጥሰት እናውቃለን። ከዛ በኋላ ደግሞ በህወሓት ዘመን በተለይ በሽግግሩ መንግስት ጊዜ ሰዎች ወደ ገደል የሚወረወሩበት ነባራዊ ሁኔታ የነበረበት ሀገር ነው። ነገር ግን እንደ ስሙ ኢትዮጵያ ረጅም ታሪክ ያላት በርካታ ብሔረሰቦች ተስማምተውና ተቻችለው ማንነታቸው ሳይጠፋፋ የእውነት ለመናገር ሳይጠፋፋ የቆዩ ናቸው። ምክንያቱም መጠፋፋት ቢቻል ኑሮ ጭፍለቃ ቢኖር ኑሮ እነዚህ ሁሉ ብሔረሰቦች እዚህ ሀገር ላይ መቀጠል አይችሉም ነበር። የሆነ ሆኖ እንግዲህ እንደ መግቢያ ስናነሳ ሀገራችን እንግዲህ በህገ መንግስት መተዳደር ከጀመረች ሰነባብታለች። ያው ከየስሙላ ሚሆን ከንጉሱ ዘመን ጀምሮ ህገ መንግስት የሚባል ነገር እዚህ ሀገር ላይ አለ። የሆነ ሆኖ አሁን ላይ እየተመራንበት ያለው የሀገሪቱ ህገ መንግስትና ዓለም አቀፍ ስምምነቶች የሰብአዊ መብቶች እንዲከበሩ ቢደነግጉም እንግዲህ በተግባር ግን በዜጎች ላይ የሚፈጸሙ የመብት ጥሰቶች አሁንም በስፋት የሚስተዋሉበት ሁኔታ ነው ያለው። በተለይም ከቅርብ ዓመታት ወዲህ በሀገሪቱ የተከሰቱት ግጭቶችና የፖለቲካ አለመረጋጋቶች ለመብት ረገጣ መባባስ እንደ ዋነኛ ምክንያት የሚጠቀሱ መሆናቸው አይዘነጋም። እንግዲህ ዋና የመብት ረገጣ አይነቶችና ማሳያዎቹ ምንድናቸው ብለን እስቲ ማሳያ ይኖራል። እያንዳንዱ ጉዳይ ላይ የምናነሳው ጉዳይ ላይ ማሳያዎችን ማንሳት ይጠበቅብናል ብዬ አስባለሁና እስቲ በማሳያ እንየው። የዜጎች በህይወት የመኖር መብት መጣስ በኢትዮጵያ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት ንጹሃን ዜጎች ለሞት፣ ለአካል ጉዳትና ለጅምላ ግድያ መዳረጋቸው ደጋግመን ስናነሳ የነበረ ጉዳይ ነው። ለማሳያ ማንሳት ካስፈለገ በትግራይ ክልል፣ በአማራ ክልል፣ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በታጠቁ ኃይሎችና በመንግስት የጸጥታ አካላት መካከል በሚደረጉ ግጭቶች በሺህ የሚቆጠሩ ንጹሃን መገደላቸውን የሚክድ ያለ አይመስለኝም። ምክንያቱም እያንዳንዱ ቤተሰብ ደርሶታልና እያንዳንዱ ኢትዮጵያዊ በዚህ በተጠቀሱት አካባቢዎች ወገኖቹና ዘመዶቹ በጥቂቱም ሆነ በብዙ የዚህ ግፍና ሰቆቃ ሰለባ መሆናቸውን የሚዘነጋ ያለ አይመስለኝም። እንግዲህ በማይካድራና በአክሱም የተፈጸሙ የጅምላ ግድያዎች የዚህ ትልቅ ማሳያ ተደርገው የሚወሰዱ ናቸው። እውነት ለመናገር ማለት ማይካድራ ላይ የደረሰው ይታወቃል። እንዲሁም ደግሞ አክሱም ላይ ደረሰ የተባለው ብቻ ሳይሆን የተረጋገጠውም ጭምር ይታወቃል። ሌሎች አካባቢዎች ላይም ከዛ በኋላ እንግዲህ በተለይ የህወሓት የወያኔ ጦር ወደ አማራ ክልል ከገባ በኋላ በአማራ ክልል የተለያዩ ቦታዎች ላይ የፈጸማቸው ግፎችና በደሎች፣ የፈጸማቸው የመብት ረገጣ፣ የፈጸማቸው የሰቆቃ አይነቶች ወደር የላቸውም፣ ቁጥር ስፍር የላቸውም። በዛው ልክም መንግስት ትግራይ ክልል ውስጥ ገብቶ የፈጸመው የሚታወቅ ነው። ከዛ ውጭ ደግሞ የአማራ ክልል ጦርነት ከተጀመረ በኋላ በሀገሪቱ ላይ በአማራ በተባለው ክልል ላይ አስቸኳይ ጊዜ አዋጅ አውጆ ምን አይነት የመብት ጥሰት በህይወት የመኖር እና የህልውና
ጥሰት ሲያከናውን እንደነበረ የሚታወቅ ጉዳይ ነው። አሁን ላይ የፋኖ ታጋዮችም የሚያነሱት የህልውና ትግል እንዳለባቸው ነው። በትክክልም እየተፈጸመ እና እየተገበረ ያለው ያው የህልውና ተጋድሎ ነው ማለት ነው። ህገወጥ እስራትና ስውር ስቃዮችን በተመለከተ እንግዲህ ይሄም የመብት ረገጣና ጥሰት አንድ ማሳያ ነው። ዜጎች ያለ ፍርድ ቤት ትዕዛዝ መታሰር፣ በታሰሩበት ወቅት ሰብአዊነት የጎደለው አያያዝ መፈጸምና የግል ነጻነትን መንፈግ በስፋት የሚስተዋሉ ችግሮች ናቸው። እንግዲህ ማሳያ ከተባለ ለዚህም መቼም በጣም ምንዘነጋው አይደለም ማለት ምን ኖረው እዚህ አገር ላይ እስከሆነ ድረስና የተለያዩ ሚዲያዎችንና በአጠቃላይ ዓለም ላይ ያለው ነባራዊ ሁኔታ እንደሚከታተል ወገን ወይም እዚህ ዓለም ላይ እንደሚኖር ሰው በተለያዩ ጊዜያት በሚታወጁ አስቸኳይ ጊዜ አዋጆች ሳቢያ ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች ያለ በቂ ማስረጃ ለረጅም ጊዜ መታሰራቸውና ለግርፋት መደረጋቸው በተለያዩ ሰብአዊ መብት ሪፖርቶች ተመዝግበዋል። እንግዲህ በዚህ ሀገር ላይ ማለት ሲጀመር ድንቅ ነገር እኮ ነው የሚፈጸመው ከወንጀል ከመብት ረገጣ አንጻር የፓርላማ አባልነት ያለመከሰስ መብት እንኳን ሳይነሳ የፓርላማ አባላት የነበሩ የምክር ቤት አባላት የነበሩ ሰዎች ሁሉ እየተነሱ የሚታሰሩበት ነባራዊ ሁኔታ ነው ያለው። መታሰራቸው ላይ ደንቅ ይችላል። የሚደርስባቸው ኢሰብአዊ ድርጊት ደግሞ ወደር የለውም። እንግዲህ እናውቃለን፣ እናስታውሳለን። እነ ክርስቲያን ታደለ፣ እነ ዮሐንስ ቧያለው፣ እነ ካሳ ተሻገር ዶክተር እየደረሰባቸው ያለው ሰቆቃ ይታወቃል። እንግዲህ በምን አይነት መንገድ መንግስት አፋፍሶ እንዳሰራቸው የሚታወቅ ነው። በጣም በርካታ ጋዜጠኞችም እዛው እስር ቤት እየማቀቁ የሚገኙበት ሁኔታ ነው ያለው። እንግዲህ በኢንተርኔት አገልግሎት ላይ የሚጣሉ ገደቦችን እንደ ማሳያ አድርገን ብናነሳ እንኳን የግል ሚዲያ ተቋማት ላይ የሚደረጉ ወከባዎችና ዜጎች መረጃ እንዳያገኙና ድምጻቸውን እንዳያሰሙ እንቅፋት በመሆን የብልጽግናው መንግስት እየፈጸመ ያለው የመብት ረገጣ ወደር አልባ ነው። እስቲ ዞር ብለን እንኳን ወደ ኋላ መተን አይታይት ብናደርግ በጣም በርካታ ሚዲያዎች የተዘጉበት ነባራዊ ሁኔታ ነው ያለው። እንግዲህ መፈናቀልና ሰብአዊ ቀውስን በተመለከተ የግዳጅ መፈናቀልና ንብረት ውድመት፣ በብሔር ተኮር ግጭቶች ምክንያት በሚሊዮን የሚቆጠሩ ኢትዮጵያውያን ከቀያቸው ተፈናቅለው በከፋ ችግር ውስጥ የሚኖሩበት ሁኔታ ነው ያለው። ይህ የመብት ረገጣ ማሳያ ነው። እንግዲህ መብት ስንል ጥቅል ነው። በጣም በርካታ ነገሮችን የሚያካትት ነው። እንግዲህ መብት ከሰብአዊ መብት ከዚህ ንብረት መብት ወይም ደግሞ ከሌሎች መብቶች ሁሉ አንድ ላይ አድርጎ በህይወት እስከ መኖር መብት ድረስ ያለው ጠቅላላ በመብት ስር የሚካተት ነው እና እንግዲህ የግዳጅ መፈናቀልን በተመለከተ የንብረት ውድመትን በተመለከተ በጣም በርካታ ነገሮችን ማየት እንችላለን። ለምሳሌ በሀገሪቱ በአሁኑ ወቅት ከ4 ሚሊዮን በላይ ተፈናቃዮች እንዳሉ ይገመታል። በተደጋጋሚም ዩኤን ይሄንን ኦቻ ሲያቀርብ ነበር። እንግዲህ 4 ሚሊዮን ዜጋ ማለት በጣም በርካታ ህዝብ ነው። እንግዲህ እነዚህ ዜጎች መጠለያ፣ ምግብና መድኃኒት በማጣት ለከፋ በሽታና ረሃብ ተጋልጠው የሚገኙበት ሁኔታ አንዳንዴም የሚሞቱበት ቤታቸውና ንብረታቸው በግጭት ምክንያት የወደመባቸው ዜጎችን ቁጥራቸው ቀላል አይደለም። እንግዲህ በዚህ የተነሳ በተለይ አማራ ክልል በወሎ ጃራ መጠለያ የሚገኙ፣ በደብረ ብርሃን ከተማ የሚገኙ እንዲሁም ደግሞ በትግራይ ራሱ ህጻጽ መጠለያ ጣቢያ የሚገኙ በጣም በርካቶች ተርበው ስንትና ስንት ሰቆቃና ስቃይ እንደደረሰባቸው የሚዘነጋ ያለ አይመስለኝም። እንግዲህ ጾታዊ ጥቃቶችን በተመለከተ እንግዲህ በጦርነትና በግጭት ቀጠናዎች ውስጥ ሴቶችንና ህጻናት ለተለያዩ የጾታዊ ጥቃቶች መዳረጋቸው የማይዘነጋ ነው። በተደጋጋሚ ያየነው ጉዳይ ነው። እንግዲህ መደፈርን ጨምሮ ከደፈሩ በኋላ ግድያም የተለመደ ነገር ነው። እንደውም ከማህበረሰባችን ስነ ምግባር እና ባህላዊ እሴት ባፈነገጠ መንገድ ነው አሁን ላይ እየተፈጸሙ ያሉ ጥሰቶች የሚታዩት ማለት ነው። እንዲህ በኢትዮጵያ ጦርነት ወቅት እንግዲህ በሰሜን ኢትዮጵያ ጦርነት በትግራይ ጦርነት ወቅት እንግዲህ በሴቶች ላይ የተፈጸሙት ዘግናኝ የጾታ ጥቃቶች በሀገር በቀልና በዓለም አቀፍ ሰብአዊ መብት ሪፖርቶችም ጭምር የተወገዙ ናቸው። ለዚህ ሁሉ ሰቆቃ በላይ አሁን ይሄን ሁሉ ሰቆቃ ካየን ዘንዳ እንግዲህ በዋናነት ደግሞ የዚህ ሰቆቃ ዋና አካል የሆኑት አንደኛ በግጭት እና የቀጣናዊ ሁኔታ መባባስ ነው። እንግዲህ ከቅርብ ጊዜ ወዲህ በኢትዮጵያ ያለው ግጭት በተለይም በአማራ ክልል ያለው ግጭት በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ያለው ውጊያ የሰብአዊ ጥሰቶች በስፋት እንዲፈጸሙ ምክንያት የሆነ ሲሆን በተለይም አስቸኳይ ጊዜ አዋጁ ቀደም ሲል እንደገለጽኩት እንግዲህ በጣም በርካታ የመብት ጥሰቶች እንዲፈጸሙ ምክንያት ሆኗል ማለት ነው። ንብረት እንዲወረስ፣ ዜጎች እንዲገደሉ፣ እንዲታሰሩ እና ከፍተኛ እንግልት እንዲደርስባቸው
አዳዲስ ግጭቶችም ጭምር በትግራይ በአማራና በአፋር ክልል አዋሳኝ አካባቢዎች ለምሳሌ ጸለምት፣ መጋሌና አባላ የመሳሰሉት አካባቢዎች ላይ በቅርቡ የተከሰተውን ግጭት የምናስታውሰው ነው። 3 ክልሎችን ያካለለ በአንድ ራን የሚያደርግ ማለት ነው። በጣም በርካቶች ለመፈናቀል የተዳረጉበት ይሄ በነገራችን ላይ እየተነገረም አይደለም። አንደኛ ሀገሪቱ ሙሉ ለሙሉ በግጭት ማጥ ውስጥ ስለተጠመቀች የዜጎች እንግልትና ስቃይ በፍጹም ወደ አደባባይ እየወጣ አይደለም። አንደኛ ተለመደ ይመስለኛል። ስቃይ እንዴት ይለመዳል? ግን ኢትዮጵያውያን ስቃዩን የለመዱት ይመስላል አብዛኞቹ ማለት ነው። የቀጠናዊ ሁኔታን በተመለከተ ግጭቶቹ ከክልል ያልፈው ሀገራዊ ይዘት እየያዙ በመምጣታቸው የመሰረተ ልማት ውድመትና የዜጎች የዕለት ተዕለት እንቅስቃሴ መገደብን በተመለከተ ያው ሁሌ የምናየው ነው። እንደውም ዜጎች አሁን ላይ በትራንስፖርት መጠቀም ትተው በአየር ሆኗል እንግዲህ የዕለት ተዕለት የሚጓጓዙት ማለት ነው። ከዚህ ባህር ዳር ለመሄድ ማን በጓጽዮን ሄዶ ይታፈናል? በአየር መንገድ የፈለገውን ያህል ፊስተሩን ሸክፎ የቻለውን ያህል ከፍሎ ይሄዳል ማለት ነው። ይሄ ያለንበትን የህይወት ውጣ ውረድና የመብት እቀባ የሚያመለክት ነው ማለት ነው። ጋዜጠኞችና የሚዲያ ጉዳይን በተመለከተ በተለይ የፕሬስ ነጻነትን በተመለከተ በጣም በርካታ ፈተና ላይ ያለ ነው። እንግዲህ ኢትዮጵያ በዓለም አቀፍ የፕሬስ ነጻነት መረጃ ጠቋሚ ከሆነ ወርልድ ፕሬስ ፍሪደም ኢንዴክስ እንደሚለው ከሆነ ከጊዜ ወደ ጊዜ ወደ ኋላ እየተንሸራተተች የመጣችበት ሁኔታ ነው ያለው። በኢህአዴግ ዘመን የተሻለ ነበር። መጀመሪያ አካባቢ በጣም አሪፍ ነበር። ከዛ መሀል ላይ ከ97 በኋላ በተለይ አፈናው ተጠናክሮ ቀጠለ። ከዛ የአብይ መንግስት ሲመጣ ደግሞ ትንሽ በመጠኑ ልቅ ሆነ። ከዛ እንደገና ተመልሶ የሌለ ከኢህአዴግ ዘመኑ በባሰ ሁኔታ አፈና ውስጥና እስር ውስጥ የገባንበት ሂደት ነው ያለው። ህገወጥ ስርዓትና እገታን በተመለከተ እንግዲህ ቢያንስ ጋዜጠኞች 40 በላይ ጋዜጠኞች እንግዲህ በመንግስት የጸጥታ ኃይሎች በአማጽያን ወይም በማንነታቸው ባልታወቀ አካላት ታፍነው ታስረዋል። እንግዲህ ቁጥሩ በነገራችን ላይ አሁን ወደ 50 ሊደርሱ ይችላሉ። ቀደም ሲል የወጣ ሪፖርት ነው። ይሄን ሪፖርት ማንኛው ከ40 በላይ የሚሆን እንትን በተመለከተ ሲፒጂ ከዚህ ቀደም ያወጣው ሪፖርት አለ። ሂውማን ራይትሶችም እንደዚሁ ያወጣው ሪፖርት አለ። ያንን መሰረት አድርገን ነው ይሄንን የምንለው። እንግዲህ የህግ መሳሪያነትን በተመለከተ መንግስት የሽብርተኝነት ህግን፣ የጥላቻ ንግግርና የሐሰተኛ መረጃ አዋጅን በመጠቀም ጋዜጠኞችን ለረጅም ጊዜ ያለ ፍርድ ቤት ክስ እንዲያስር አስችሎታል ማለት ነው። ህጋዊ ማዕቀፍ በመስጠት እንግዲህ ቀደም ሲል በወያኔ ጊዜ ወይም በኢህአዴግ ጊዜ ይካሄድ የነበረው የጸረ ሽብር ህግ ነበረ። እንግዲህ የሽብርተኝነት ህግን አሻሽሎ ጭራሽ ንግግርም ጨምሮበት የጥላቻ ንግግርና ሐሰተኛ መረጃ ማሰራጨት በሚል አዋጅ አውጥቶ እየቀፈደደ ይገኛል ማለት ነው። ንጹሃን ዜጎችን ጭምር ማለት ነው። የሚዲያ ተቋማት መዘጋቱን በተመለከተ ቀደም ጠቀስ አድርጌዋለሁ። እንግዲህ የኢትዮጵያ ሚዲያ ባለስልጣን የብሔራዊ ጥቅም በሚል ምክንያት እንግዲህ የሚዲያ ፈቃዶችን እየሰረዘ የሚገኝበት ሁኔታ ነው ያለው። የቅርቡን እንኳን ስናስታውስ ዋዜማ ሬዲዮ ፈቃዱን እንዲመልስ መደረጉና አዲስ ስታንዳርድም እንደዚሁ አሁን በቅርቡ በየካቲት ኦንላይን ፈቃዱ እንዲሰረዝ መወሰኑ የሚጠቀሱ ናቸው። በጣም በርካታ ሚዲያዎች ተዘግተዋል። ለምሳሌ ከተዘጉት ውስጥ ብዙዎቹን ልናነሳ እንችላለን። ግን አሻም ዋነኛው ነው። የህዝብ ድምጽ የነበረ ሚዲያ ነው። አሻም የተዘጋው በተለያዩ ወከባዎች ነው። በመንግስት ጫና የተነሳ ነው አሻም ሊዘጋ የቻለው ማለት ነው። እንግዲህ በሌላ በኩል በጋዜጠኞች ላይ የሚፈጸሙ ዋና ዋና ጥቃቶችን እንኳን ብናነሳ በዓለም አቀፍ የሚዲያ ድጋፍ ድርጅት ወይም ደግሞ አይኤምኤስ እንኳን እና በሌሎች የመብት ተሟጋቾች የቀረቡ ሪፖርቶች እንደሚያመለክት ከሆነ አካላዊ ጥቃትና ስደትን በተመለከተ በኢትዮጵያ የጋዜጠኞች ነባራዊ ሁኔታ ላይ በተደጋጋሚ የታየ ጉዳይ ነው። እንግዲህ ጋዜጠኞች በስራ ገበታቸው ላይ ያሉ ለድብደባና ለዛቻ ይዳረጋሉ። በተደጋጋሚ አይተናል። ካሜራ ይዘው የሚቀርጹ ሰዎች ሲደበደቡ ማለት ነው። በተለይ በዛ በሸገር በአዲስ አበባ ዙሪያ ሸገር ብለው በሰየሙት አካባቢ ላይ የነበረውን ፈረሳ የቀረጹ ሰዎች የደረሰባቸውን ስቃይና በደል እናስታውሳለን። መቼም ዲጂታል ስልጣኔና ክትትልን በተመለከተ ቀደም ሲል እንደገለጽኩት እንግዲህ ከ46 በላይ ጋዜጠኞች ክትትል እንደሚደረግባቸው እንደሚሰማቸውና እንዲሁም ደግሞ 30 በመቶ የሚሆኑ ደግሞ የማህበራዊ ሚዲያ ገጾቻቸው ጭምር ወይም ድረገጾቻቸው መጠለፍ እንደሚያጋጥማቸው ዓለም አቀፍ ሪፖርት ያመለክታል። ኢሰብአዊ አያያዝን በተመለከተ እንደ አዋሽ አርባ ባሉ ወታደራዊ ካምፖች የታሰሩ ጋዜጠኞች ለሕክምና አገልግሎት እጦትና ለከፋ ስቃይ እንደሚዳረጉ እንግዲህ ሪፖርቶች ያመለክታሉ። በነገራችን ላይ እኒያ የሰው ሽመልስ እና አበበ ማን ነበረ? ጋዜጠኛ አበበ ይቅርታ የኢትዮ ፎረሙ ልጅ ማለት ነው። ሌሎችም ጭምር ታስሮ የነበረበት ሁኔታ ነው ያለው። እነ በቃሉ አራምረውም ማለት ነው።
እንግዲህ በአሁኑ ወቅት ኢትዮጵያ ውስጥ ጋዜጠኝነትን መስራት በጋዜጠኛ ሆኖ መስራት እንግዲህ እጅግ አደገኛ እየሆነ መምጣቱ የሚታበይ አይደለም። ማናችንም ተደብቀን ነው ስራዎችን እንድንሰራ የተገደድነው ማለት ነው። ምክንያቱም ያለ አግባብ ዋጋ መክፈል የሚባል ነገር ስላለ ማለት ነው። ማፈን ነው የሚያውቀው። በቃ ሂትለርን በለው ወይስ ግራዚያኒን በለው ማን እንደምንለው እኮ ግራ ነው የሚገባው። በቃ ትንሽ አንገት ቀና ካለ ያንጠለጠለ ወደ ከርቸሌ ማስገባትና የስቃይ ማዕከል ውስጥ መጨመር ነው የሚያውቀው። እንግዲህ የሀገሪቱ የጸጥታ ሁኔታ ከፕሬስ ነጻነት ጋር በቀጥታ የተቆራኘ በመሆኑ ግጭቶች በተባባሱ ቁጥር በጋዜጠኞች ላይ የሚደርሰው ጫና እንዲሁም ነቃ ባሉ ዜጎች ላይ የሚፈጸመው አፈና እየጨመረ መምጣቱ የሚታወቅ ነው። እንግዲህ የአማራ ክልሉ ግጭት እንደተነሳ ወዲያውኑ የሆነው ምን እንደሆነ የምናስታውስ ነው። እንግዲህ በኢትዮጵያ በአጠቃላይ አሁን ያለውን ሁኔታ ለማስተካከል እንደው ምን አይነት መፍትሄ ያስፈልጋል እንኳን ብንል ለመፍትሄው የኢትዮጵያ መንግስት መፈጸም አይችልም እንጂ መፈጸም ቢችል እንኳን በኢትዮጵያ ያለውን የመብት ረገጣ ሁኔታ አሳሳቢ ደረጃ ላይ በመድረሱ የተነሳ ችግሮችን ለመፍታት እንግዲህ ምን እናርግ ብንል አንደኛው ተጠያቂነት ማስፈን ነው። ተጠያቂነትን ማስፈን የብልጽግና መንግስት ፈጽሞ አይችልም። ምክንያቱም ችግሩን የሚፈጥረው እሱ ነውና የፍትህ ስርዓቱን ማጠናከር ነበረ። ፍርድ ቤቶችን ከመንግስት ተጽዕኖ ነፃ ሆነው የፍትህ እንዲያሰፍኑ ማድረግ ነበረ። በአንድ ቡድን የተያዘ ነው። የፍትህ ስርዓቱን በዘርና በጥቅም በተሳሰሩ ግለሰቦች ድብነት ተደርጎ የተያዘ ነው። ውይይትና እርቅ ነበረ። ውይይትና እርቅን በተመለከተ የምክክር ኮሚሽን የሚባል የይስሙላ ጉባኤ ነገር አቋቁሞ ይሄው በሀገሪቱ ላይ እየፈጸመ ያለው በሀገሪቱ ያሉ የፖለቲካ እና ብሔር ልዩነቶችን በኃይል ሳይሆን በሰላማዊ ውይይት ለመፍታት የሚደረግ ጥረትን እያንኮላሸ የሚገኝ ነው። ምክንያቱም ድራማ ነው እየሰራ ያለው። ከዚህ ቀደም ደጋግመን አንስተነዋል። ገለልተኛ ተቋማትን ማገዝ ነበረ። እንግዲህ እንደ ኢትዮጵያ ሰብአዊ መብት ኮሚሽን ያሉ ተቋማትን በነጻነት የመብት ጥሰቶችን እንዲመረምሩ ሁኔታዎችን ማመቻቸት ይገባ ነበር። ነገር ግን የአብይ መንግስት ይህንን ማድረግ አልቻለም። ምክንያቱም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ከዚህ ቀደም በትንሽ ገለልተኛ በሆነ መንገድ በከፍተኛ ተጽዕኖ ስር እንኳን ሆኖ ለህሊናቸው በሚያድሉ ሰዎች ይመራ ስለነበር በነ ዳንኤል በቀለ በኩል በነ ዶክተር ዳንኤል በቀለ በኩል በሚመራበት ጊዜም እነ ዳንኤል በቀለን በማባረር እንግዲህ አሁን የመጡትን እናቱ ያሬድን በመሾም መጫወቻ እንዳደረገው የሚታወቅ ነው። እንግዲህ በአጠቃላይ ሰብአዊ መብት የዲሞክራሲ መሰረት በመሆኑ መንግስትና መላ የሀገሪቱ ዜጎች የመብት ጥሰቶችን ለመከላከል እና የህግ የበላይነትን ለማስፈን በጋራ ይስሩ እንዳንል ከማን ጋር ነው በጋራ የሚሰራው? የመንግስት አቅም የሚታወቅ ነው። እንግዲህ መንግስት ያንን አቅሙን ለመጨቆኛና ለመጨፍጨፊያ የሚጠቀምበት ከሆነ ማን ከማን ጋር ቆሞ ምን መስራት ይችላል የሚለው የሚታወቅ ጉዳይ ነው። የሆነ ሆኖ ሰርክ ላይ ስላደመጣችሁን እናመሰግናለን።